አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእምነት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ የገበያ ውሎዬን ነው የማሳያችሁ። እዚህ ጋር እንግዲህ ነጭ ሽንኩርት፣ በርበሬ ገዝቻለሁ። እንደምታውቁ አነጣጥሻ በጃይቼ ሰፋ ላይ አድርጌዋለሁ። እንግዲህ ነገ መውቀጥ ነው ማለት ነው። ነጭ ሽንኩርቱን ሳህን ላይ እያረኩ ነው። ሳህን ላይ የማደርገው ውሃ አረግበታለሁኝ። ውሃ ሳረግበት ቶቶሎ ይላጣል ማለት ነው። ነጭ ሽንኩርት ዝንጅብሉና ነጭ ሽንኩርቱን ዘፈዝፋለሁ ማለት ነው። እዚህ ጋር እንግዲህ ነጭ ሰሊጥ ናት የገዛኋት ማለት ነው። ነጭ ሰሊጥ አለ ሀገራችን ያየሁ ጊዜ ገዛሁት። ያው ነው ዋጋው ተዛኛው ጋር። ይሄ ደግሞ ተልባ 3 ወሎ ተልባ እንግዲህ አንድ ወሎ 130 ብር ነው። 10 ሺህ ብር ነው ጨረስኩት ማለት ነው። እኔ ይሄን ሁሉ ትገዛ ፌስታል ሁሉ አይረባም ማለት ነው። እንግዲህ የዘበኑ ጓደኛና ፌስታል አያስተማምንም። ሰው ሁላ ከላይ ተላይ ነው እና ለሀገራችን ሰላም ያድርግልን። ሰው እያለቀ ነው፣ ዱአ አድርጉ። ይሄ ደግሞ እንትን ነው፣ ይሄ ሀብሽ ነው። 5 ወዶ ለብቻ 5 ወዶ ለብቻ 10 ወዶ ሀብሽ ማለት ነው። ያው እንትን አጥሚትም ላይ ገንፎህን ላይ እንጀራህን ላይ ባረገዋለሁ። እንደገና ደግሞ ለብቻ አዘጋጅቼ ለአንጀት ቁስለት፣ ኃይለኛ አንጀት ቁስለት አለብኝ። አሪፍ ነው። ሰው ልጠቀመዋለሁ ማለት ነው። አሁን ለነፍሰ ጡር አይሆንም። አዘገጃጀቱንም ማሳያችኋለሁ። እናም ነጭ ሽንኩርቴን፣ ቡናን፣ ዝንጅብሉን አንድ ጋር አድርጌ ዘፈዝፈዋለሁ ማለት ነው። እየመረኩ ነው። ቅመማ ቅመሞችም እንግዲህ ብዙ ለብቻ ገንዘብ ይፈልጋሉ። እናም ቅመማ ቅመም የገዛሁበት ሻማ ነው እሱ። ሽሮ፣ በርበሬ፣ ገብስ እንዳልቀረኝም ዛሬ ስለፋና አንጀቴ ቁስል ሲል ነው የዋለው። አንጀቴ በጣም ቆስሎ አስወራት እንኳን ግድ ነው እየሰገርኩ ያለሁት ማለት ነው። በጣም ደግሞ እኔ 9 ወሬ ስለገባ ያኔ ጊዜ የለኝም። ቶሎ በቃ እንደመጣሁ ወደ ስራ ነው የገባሁት። ማምሻዬን አዳሬን ደግሞ ይሄንን እልጣለሁ፣ ነጭ ሽንኩርቱም ማለት ነው። እና ዝንጅብል ነው ይሄ። ዝንጅብል በርበሬ መቋጫ፣ ሽሮና በርበሬ መቋጫ ነው። ነጭ ሽንኩርትና ዝንጅብሉ ያው እንግዲህ ይሄ ደግሞ እርድ ነው። እርድ ለብቻ ለእርድ ውሃ ውስጥ ዘፍዝፌ ያሳድረዋለሁ። ከዛ እርድ አዘጋጃለሁ ላልጫ መስሪያ ማለት ነው። ይሄ እርድ ዝብዝብ አድርጌ ሳድር እርጥብ ይላል። ውቅጥ አድርጌ ምናምን ተቅመማ ቅመም ጋር አድርጌ አልጫ መስሪያ፣ ምርጥ አልጫ መስሪያ ነው የሚሆነው። እና እዚህም ቅመሞች ናቸው። ይሄ ደግሞ ገብስ ነው፣ ለአጥሚት የሚሆን ገብስ፣ ለአጥሚት የሚሆን ገብስ ነው። ያንኛው ሻማ ሽሮ ነው። 2000 ብር ነው ያንኛውን ሻማ የገዛሁት። ዘንቤሉ ጋር ያለው ሽሮ ባቂላ እና እዚህ ጋር ደግሞ ለቅድሙ ገብስ የአጥሚት ነው። ይሄ ደግሞ የለገንፎ የሚሆን ነጣ ያለ ገብስ ነው። እና እንደዚህ መጎተቱ እዛው ገዝቼ እዛው ተገበያ ገዝቼ እዛው ገበያ አስፈተኩት ማለት ነው። ማሽኑን አሳያችኋለሁ። ውጭ ያላችሁ ልጆች እንደዚህ መፈተጊያ ማሽን የሽንኩርት መፍጫም ይሆናል ለድግስ ለሰደቃ ማሽኖች እንደዚህ ብትገዙ ቢዝነስ ሰራችሁ ማለት ነው። ባላችሁበት ቦታ እንደዚህ ገብሳችሁን ነጭ ሽንኩርታችሁን፣ ቃሪያችሁን፣ የቃሪያ መፍጫ ገዝታችሁ ብታስቀምጡ አልጋ ቡፌ ሳጥን እየገዛችሁት እንደምታስቀምጡት ይሄም
እንግዲህ ይሄንን ለማስፈተጊያ እኔ 450 ብር ነው የጨረስኩት። እና ሰው ኑሮ በዘዴ ነው የሚኖረው። ሀገራችን ላይ ያልታወቀ ቢዝነስ ነው። ቪዲዮ ሰራላችኋለሁ፣ ቀርጬዋለሁ። ጥንጥ ቪዲዮ ቀረጽ አድርጌያለሁ። ያው ሰው ቤት ስለሆነ አፈርኩኝ እና ሰራላችኋለሁ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እና እንደዚህ እየሰራችሁ ቤታችሁ ሆናችሁ ልጅ እያሳደጋችሁ ወጫችሁን መሸፈን ትችላላችሁ። በሰፈራችሁ እንደዚህ ገብሶች፣ የሰደቃ ሽንኩርት ምናምን እየፈጫችሁ ማለት ነው። ቪዲዮ ሰፋ አድርጌ እሰራላችኋለሁ። ይሄ እንግዲህ ማስፈተጊያው ብቻ 450 ብር ማለት ነው። እዛው ገበያ ነው ያስፈተኩት። ወዳው ገዝቼ ያ 3 ኪሎ ነው። ኪሎ 15 ብር ነው ማለት ነው። 1 ኪሎ 15 ብር ነው የሚፈተገው። ያው ሁሉንም እዛው ያው ግን ልፋትና እንጀቴ ቁስል አለ 9 ወሬ እንደመግባቱ። አሁን ይሄ ሰዓት የማረግበት መቅሪብ ነው። ስመጣ ፀሐይ አልፎኛል፣ ዳመና ነው። በረንዳ እንግዲህ እንደዚሁ ሆኖ ነው የሚቆየው ማለት ነው። ያድራል። ጧት ተንስቼ በጧት አነፍሰዋለሁ። ይሄ ደግሞ ለአጥሚት የአገር ቤት ገብስ ነው እና ለአጥሚት ነው ማለት ነው። ለብቻ የገዛሁት ያው ትንሽ ጥቅም አለው። ወፈር ያለ ገብስ ነው ማለት ነው። እና ይሄን ለብቻ እንደዛ አድርጌ ያሳድረዋለሁ በረንዳ። ንፋስ ሲነፍስበት ያድራል። በጧት ተንስቼ ማንፈስ ነው። ማንፈሱ ራሱ በጣም ከባድ ነው ለኔ። እንግዲህ 9 ወሬ እንደመድረሱ አንጀቴ ንፍር ብሏል። አሁንም መገተቱ እዛ መግዛቱ ጣሃው በጣም ከባድ ነው እና ቀልድ አይደለም ሁሉ ነገር ሀገራችን ልፋቱ። በቃ አሁን ራሱ ድምጽ እያጣረኝ ነው የማወራው። ይሄን እንደዛ አድርጌ ነው ሁለቱንም ለብቻ ነው ያስፈተኩት። ለብቻ ነው የገዛሁት። የተለያየ ገብስ ነው እንግዲህ ደግሞ መጠንጠኑ አልተገዛለትም እና ይሄ ሁሉ 10 ሺህ ብር ነው የጨረሰው። ላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።